መንግስትና የሴት ልጅ ጡት መውደቁ አይቀርም። መርዳት አለባችሁ። እኔ አልወድቅም። የኔ አይወድቅም። መጀመሪያም ያንቺ አይወድቅም። የኔ ዘመን ምናምን የማይረታው ነው። የኔ ለምን ዝም ብለን አናሳሽም? ዝም ብሎ ሰው ያሻሻል። የሚታሽ ነው የሚወድቀው። ታዲያ ዝም ብለን ላሰሱም ለገሰሱም ስታሳሽው ይወድቃል። ተይ እንጂ እንደዚያ ነው እንዴ ሴቶች የሚወድቀው? እውነትሽን ነው። አዎ ብሎ የሚያሳሽ ሰው እኮ ዝም ብሎ ነው የሚወድቀው። ማወቅ አለ። እግዚኦ እግዚኦ። እና የኔ እንደ ዝም ብሎ አይታሽም ነው የምትይኝ? ያው እንግዲህ አንተ ስታቀኝ ራሱ ስንት አመቴ ነው? ስንት አመት እና የሚያሸለውም እያልሽ ነው አሁን? አይ ቢዚ ነው አሁን ሰው ማሻ ሰዓት የለውም። ኧረ ይመችሽ። የሚያሹ ብዙም የሉም ነው አሁን እያልሽ ያለሽ። ከተገኙ ግን መታሸቱ አይቀርም እያልሽን ይመስላል። እንትኑ በቅኔኛው በብራይስተኛውን የነገርሽ የሚያሽ ካለ ይታሻል ነው። የሚያሸው ራሱ ያው የቅባቱ አይነት ይለያያል። ማሻው ገባ። አሁን እንደገባኝ በብራይስተኛ ጥሩ አሽታ ከመጣ ያሸዋል ነው እንጂ ክፍት ነው መስመሩ ነው። ያሸዋል ገና ነው። ስንት መሰናክል አለ። ያው ሞጣዬ ዝም ብሎ ማሳሻ አሁን ባለ እንደዚህ ኑሮ ዝም ብሎ ታሳሻ። ሰላም ሰላም። በስመ አብ ዛሬ እንዴት ነው? ምን ልክ እንመስላል? ሰላም ከየት ነው? ከአዲስ አበባ ነው ስትል እንዴ ሞጣ ምንድን ነው እንዴ ስትይ ነው? እኔ እናንተ ማብራራው ራሴ ሁልጊዜ የሚገቡ ሰዎች መናገር አለባቸው። እንግዲህ ሁሉ ሀገርሽ በላይ ጌጡ እባላለሁ። ስምሽ ነው ሁሉ ሀገርሽ። እንደዚህ አፍ ተከፍቶ በደንብ አይሳቅም። እሺ አሁን ተሞላቀቅ ያለው እንዳቀማመጤ ላስተካክል። ሞጣዬ ምንድነው? እንዴት አድርገሽ የተቀመጥሽ? ይሄው ሻንስ ምን ማለት ነው? እንደ ወንድ ልጅ ተፈራጦ እግር አንዱ ግራ ወደ ቀኝ መቀመጥ ማለት ሞጣዬ። እሺ እንዴት ላድርግልህ? ለምን ታረጊልኛለሽ? እስካሁን አላስተማሩሽም? እንደናዝ የታሉ ማዘር ለምለሚቱ ሀገር ኢትዮጵያ እያለ የዘፈነው ሰምተሻል? ማን ነው? ዘፋኝ አታስታውሽም? ለምለሚቱ ሀገር እያለ የዘፈነው ጋራ ሸንተረሯ የዳቦ ቅርጫት እሱን ሰውዬ ገኘው። ቴክሳስን እያዞርኩ መቀመጫውን በውስጥ ሱሪ ብቻ አድርጌ ኢትዮጵያ የትኛው ተራራ ነው ሸንተረሩ እገባለታለሁ። 40 ጅራፍ መቀመጫውን ከዛ የት ይዤ እሄዳለሁ መሰለኝ? ላስ ቬጋስ ይዤ እገባለሁ። 40 ገርፈዋል። ሀገር በቀል ዛፍ እንደ ብሳና እንደ ግራር የሉም። ዋንዛ ቀርቀሮ ከርከሮ ምናምን የሚባል ሁሉ ዛፍ የለም። አሁን ቀረጥ ምናምን ይባላል የለም። ያ ሁሉ ሽታኔ ሳድግ ያ ዛፍ ሁሉ እየማኩት ነበር ያደኩ። ዛሬ የለም አሉ ጠቅላላ አቧራ። ህዝቡ አቧራ ሆኗል። አገሩ አቧራ ሆኗል። ለምን ስትይ በባህልና በሃይማኖት አማራን አስረው ይዘው ስትገደል ትበዛለች እየተባለ ዛሬ መለኩሴ ሁሉ የተገደለ አማራ ነኝም አይል ጥቁር ለብሶ ሃይማኖት የተነ የት ነው? ከየት ነው ትውልድሽ? ትውልዴ ወሎና ደንበጫ። እንዴት ምን አገናኘው? አንቺ ወሎና ደንበጫ? በእናት በአባት ነው። ከባድ ነው። አንቺ ወሎና ደንበጫ። ደንበጫ ማን ነው? እናት ነው አባት? ደንበጫ እናቴ ናት። ወሎስ? አባቴ። ኦሮሞና አማራ ናቸው? አይ ሁሉም አማራ ነው። እኔ ኦሮሞ የለብኝም። ማንን ነው የምትመስይ? አባቴን። አዎ ያ ወደ ወሎ ወሰደሽ አየሽ። የተወለወለ በልጅግ ነው የምትመስዩ። አቤት የጥርስ ነገር! አቤት አቤት አቤት! እናቴዋ ጉቺ ጉቺ ያለችው አመጣችብን ደግሞ ዛሬ። ሰላም እድሜ ስንት ነው? እድሜ አሁን መጋቢት ላይ 25 ይሞላኛል። አቤት 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 አቤት! የእግዚአብሔር ክፋቱ እንደዚህ አድርጎ ይሰራዋል ሴቱን። እኛ እኮ ካገባን በኋላ ድንቡሾች እየመጡ እኮ አስቸገሩ። ምን ትችላለህ ታዲያ? እንግዲህ በቃ እንደሚሆን ማድረግ ነው። ሰላም ነው። አዲስ አበባ ነው የተወለድሽው? በጣም ቆንጆ ነሽ። በጣም 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 አማራ ማለት እኮ በጣም ቆንጆ ህዝብ እኮ። በጣም እንዲህ ደግሞ ኦሮሞዎች መጥፎች ነው እያልን አይደለም። እኛም ቆንጆ ነው ማለት ትችላላችሁ። እየወጣችሁ ጉራጌዎች
ቢሆንም ግን እኮ ታደለሽ እኮ ይሄን የመሰለ ወርቅ ወጣት ራሱ ፊት ለፊት እኮ አግኝቶ መነጋገር አንድ ትልቅ ሌጀንድ የሆነ ሰው እንዲሁ አንቺ ስትጸልይ ያድረሽ እኔ አንተ ለማናገር ምን መጸለይ ምን አለው? በቃ ያላደረኩትን ነገር አትጠይቀኝ። የእጁ ጣትና እኮ የእጁ ሰዓት እኮ ራሱ ይበቃሻል። አታዩም? የእጁ ጣት ዜና ዛሬ ምንድን ነው ዜናው? ፋኖ ደንበጫን ተቆጣጠራት ተብሎ እየጨፈርን ነው። በደንበጫ አረቄ እየተዝናናን ነው። እንኳን ደንበጫን ነው የምልሽ ጫጫ የምትባለው አዲስ አበባ ዳር ቢቆጣጠር ፋኖ ሀገር ያዘ ብለን እኛ ዜና እንሰራለት። ደንበጫ እኮ የኛ ሀገር ነው። እኔ እኮ ጫጫ ተያዘች ያልሽ መስሎኝ ነው። ደንበጫ እና ለደንበጫ ነው ደንበጫ አረቄ እየተጠጣ ያለው በደስታ እንዴ? የተላማና ቀበለኝ እሱ ነው እየጠጣን ነው የደንበጫ አረቄ። ደንበጫ ተይዛለች ተብሎ ስልክ ያው ደስ ይላል። ተሰደው እኮ እዚህ አሁን የኛ ቤተሰቦች ተሰደው እዚህ መጥተው ነበረ። ጭራሽ እንዳይጓል ከወደ አዲስ አበባ መጣ። ተመልከታላችሁ። እስቲ የተሰደደውን ሰው አቅርቢልኝ። ና አይ ለልጅ እድሜው ስንት ነው? አይ ህፃን ነው። አንዱ ሽማግሌ ነው፣ አንዱ ህፃን ነው። ሽማግሌው ስንት ነው? ሽማግሌው ስንት ይሞላዋል? 60 ይሞላዋል። እና የመሳፍንት የፋኖ መሪ 75 ዓመቱ አይደል? ምን ሊሰራል የ60 ዓመቱ የሚያወደልድል አዲስ አበባ ፊንፊኔ ላይ? ለህክምና ነዋ። አማራ መተኮስ ሲያቅተው ደግሞ ህክምና ምኑን ነው ያመመው? ማን ነው ስሙ? ስሙ ማን ነው ንገሪ። ተናደዱብኝ። እኛ ለሸሽተን አልመጣንም። ምንድነው የምትቀባጥሪ ብሎ ተናደዱ። ውሸት ነው፣ ሸሽቶ ነው። ሆዱን ቁርጦት ይዞት ነው። ፋኖ ነው እንዴት? መሳፍንት እኮ 75 ዓመቱ ነው። ይሄ እኮ በ15 ዓመት ያሰ አንቺ አስገቢ በመስኮት ማን ነው ስሙ? አረ ሸሽቶ አይደለም የመጣው ሞጣዬ፣ ለህክምና ውሸት ነው። ምኑን ነው ያመመው ነገር? አላመመው። አይ እውነት ለህክምና ነው የመጣው። ከደንበጫ ገብቷል ፋኖ ተከቦ። ውሸቱን ነው። አይ እውነት ለህክምና ነው የመጣው። ምኑን ነው የሚያመው? እንትን ይሄ ምንድነው እዚህ ጋር የሚበቅለው ነገር? ጎይተር እሱን እሱ ሰርጀሪ መደረግ አለበት በፍጥነት። ይሄን ደግሞ የጎጃም ህዝብ አውቀው አሻቦን ወይም ጨውን ማለት ነው፣ ጥሬ ጨው ይባላል። እሱን ሜዳ ላይ አዮዲኑን ሲተን በሽታ ነው የሚሆነው፣ ካንሰር ይሆናል፣ ጎይተር ይሆናል። አየሽ፣ ሆን ብለው አንደኛ ጨው የዳይሬክት የሆነ የፀሐይ ብርሃን ሲያየው ይተናል፣ አዮዲኑ ይተናል። ስለዚህ አዮዲን የሌለው ጨው ነው አማራን። እውነትሽን ነው። እግዚአብሔር ይማረበው። የአዮዲን እጥረት ነው። ሆን ተብሎ ነው የትግሬ ህዋት የኦሮሞ ሰዎች ይሄን እያደረጉ ያሉት። ሆን ተብሎ አማራውን ሜዳ ላይ አቧራ እየሞለለበት ዝም ብሎ እየለበሰ ነው። በአሻቦ የወረዛ አሻቦ የሚሰጡት መርዝ ነው እየበላ ያለው የአማራ ህዝብ። አዮዲን እንደውም ሲመረት አቶ አያሌው መንገሻ ምን አሉ መሰለሽ? በህብር ሬዲዮ እና በኢሳት አማራ ሜዳ ላይ ተሰጥቷ አሻቦውን መብላትና ጫውን ብቻ አይደለም ሲመረት ከዚያ አንደኛ 5 ኪሎ ይቀንሳሉ አሉ ከቁምጣ የሚባለው ላይ ከ50 ኪሎ ላይ። ከዚያ ደግሞ ምን ያደርጋሉ? 5 ኪሎ ይቀንሱትና 50 ብለው ነው የሚሸጡት። ከዚያ ደግሞ በጣም የሚያሳዝነው ወደ አማራ የሚሄደው ጫው አዮዲን አይጨመርበትም። አትሮንስ ይላል። እውነትም ይሄ አትሮንስ ነው በእውነት። የሞጣ ሚዲያ ይሰማል ግን አዲስ አበባ ቀንደኛ ተከታታይ እኮ ነኝ። ተይ ለእውነት እንዴት ነው? ኢትኒሲቲሽ ምንድን ነው? አማራ ነሽ? ኦሮሞ? ትግራዋይ? ትግራይ? አማራ። ኦ ማይ ጋሽ ይህን ጫማ የትም ሄዳውቂው ነበር። እሺ ልብስ ግን በጣም ያምራል። ድሪያ ሶ ቢዩቲፉል ጎርጂየስ ይለዋል ፈረንጂ። እንደዚህ አይነት ሴትን ጎርጂየስ የሚል መጽሐፍ ይጽፍለት። አመሰግናለሁ። ዋው በጣም ዘረኛ ናት ማለት ምን ማለት ነው? አማራ ነኝ ስላለች ነው።
አማራነት እኮ ኢትዮጵያዊነት ማለት ነው። አማራነት ምን አባ ነው ዘረኛ የምትለው? she's my beautiful sister I'm telling you where I'm Haras ቆንጆና መብራት ነው የምትመስዩ። ደግሞ በጣም የሚገርም ነው። ተቀደምሽ የሚገርምሽ ትንሽ ዘገየሁኝ አይደል? እኔ ቀደምኩኝ፣ አንቺ ዘገየሽ። አልቀበል ብለህ ስንቴ ላኩ እንጂ ፎሎ ባክ አርገኝ ዘገየሽ። ጋይስ እንዴት ነው? ኮፕሊንግ ሼር ይደረጋ። ደስ ይላል። አጋባኝ ይላል። በእጇ ላይ ሳይበር ትራክ ቴስላ ካስገባህ ወይም ደግሞ ምን እናርግላችሁ ዋግነር የሚል መኪና ኤሌክትሪክ በመኪና ብቻ ሞጣይ ነው አይደለም። ሌክሰስ ዜሮ ማይሌጅ ካስረከብካት ኤሌክትሪክ መኪና። ሌላው ደግሞ 5 መኝታ ቤት ሀያት አካባቢ ሲኤምሲ ካመጣ አዲስ ቤት። እዚያ ደግሞ መርካቶ ላይ ስፔር ፓርት ከከፈትክላት፣ ቦሌ ላይ የውስኪ ማከፋፈያ ከከፈትክ she's with you unless እንደዛ otherwise እኔ እንደዚህ አይነት ቆንጆ በምንም ታምር አፌን አላበላሽ። ሻቅጠል ህዝብ ከታች እየሰማ ነው ያልክ ተወዳዳሪ ነኝ ያልክ ከችበል በሞጣ ቀራኒ በኩል ማግኘት ትችላለህ። አሊያ ግን የ99 ሞዴል ምናምን ሃችባክ ይዘህ ምናምን መስኮቷን ዝቃር ሃይ ሜ ባቤቢ ብትል ኖባዲ አሁን ንገራቸው፣ በፍጹም ንገራቸው። እንዲህ አይነት ነገር የለም ማይ ፍሬንድ። እቺን የመሰለች የአማራ ቆንጆ ዝም ብሎ በነፃ የምንሰጥ ይመስላል? ጨረቃ እኮ የምትመስል። አይ እናት አባት ምንድነው እያበሉ ያሳደጉሽ? ማኛ ጤፍ ገና መቻየሽ ወና የጎጃምን ማኛ ኧረ ነይ የቅድሙ ዘፈን ተመችሽ? አዲስ አበባ ለበቀለ ገርባ ለዚያኛው ጉች ያላጥወጥ ላላየው ሰውዬ ዘፍኝለታል። ባይመችሽም እኮዬ ፈቼ አዲስ አበባ አይሆንልሽም። ቢመችሽም ባይመችሽም ፊንፊኔ አዲስ አበባ አይሆንልሽም። ጅዋር ሙሐመድ አይሆንልሽም። በቄዋ አይሆንልሽም። አዴዋ ጥፍራማ አይሆንልሽም። ሸገር ፊንፊኔ ኩዬ ፈቼ አይሆንልሽ። ተመቸሽ? ይሄ ለፒያሳና ለቦሌ ልጆች ያቀነቀንኩት እንትን ነው። ይሄ መውጣት አለበት። አሁን ቀርጾ ወስዶታል። ከዚህ በኋላ 1 ሚሊዮን ሰው ነው የሚከተለኝ በእውነት እንዴ። ይሄ ምርጥ ዘፈን ነው። እየሰራው እኮ ነው። ፒፕሉ ግን አይገባው። ኢንጆይ እያደረገ ነው። ስሙን እየቀየርኩባቸው ነው። ቢመችሽም ባይመችሽም እንደ ተቀበያ ሞጣ አዳማ ናዝሬት አይሆንልሽም። ቢመችሽም ባይመችሽም ኮየፈቼ አዲስ አበባ አይሆንልሽም። ተረኞች አይሆንልሽም። ተረኛ አይሆንልሽም። አንተ ሼባ ያለች አንድ በጣም ተናዳ ኦሮሚያ ልጅ ኦሮሚያ አዲስ ስማቸው ነው የሰማሁ ነው። እኔ ቦሌ ልጅ ነኝ። አም ኦሮሞ አፕራውድ ኦሮሞ አም ትግራዋይ ምን ደሞ ከታች ያለው ቢመችሽም ባይመችሽም ትግራዋይ ትግሬ አይሆንልሽም። ኦሮሞ ኦሮማይ አይሆንልሽም። እስኪ ምን መልእክት አስተላልፊያለሽ? ምን መልእክት ላስተላልፍ? እኔ በጣም እንደምወድህ ነገር ነው የገባሁት።